ሰላም ጤና ይስጥልኝ። አውሮፕላስ ዛሬ በአውሮፓ እግር ኳስ ትልቁ መድረክ ስለወጣውና ዓለምን እያነጋገረ ስላለው የሻምፒዮንስ ሊግ የሩብ ፍጻሜ ድልድል ዝርዝር መረጃ ይዞላችሁ ቀርቧል። የመጀመሪያው የፍጻሜ ጨዋታ የተባለለት የሪያል ማድሪድ እና የማንቸስተር ሲቲ ፍልሚያ፣ የአርሰናል እና የባየርን ሙኒክ የታሪክ ዕዳ እንዲሁም የምባፔና የባርሴሎና ግንኙነት ይመስላል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ወደ ዋናው ጨዋታ ስንገባ ለሶስተኛ ተከታታይ ዓመት ሪያል ማድሪድ እና ማንቸስተር ሲቲ ተገናኝተዋል። ካርሎ አንቸሎቲ እና ፔፕ ጋርዲዮላ በታክቲክ የበላይነት ለመረታታት ዳግም ይፋጠጣሉ። ሪያል ማድሪድ በቤርናባው ያለውን ታሪካዊ ግርማ ሞገስ ተጠቅሞ የአምናውን የ4-0 ሽንፈት ለመበቀል ይነሳል። በአንጻሩ ማንቸስተር ሲቲዎች ዋንጫውን ለማቆየት ያላቸውና ይህ ጨዋታ ለብዙዎች የዘንድሮ የሻምፒዮንስ ሊግ እውነተኛ የጥንካሬ መለኪያ ተደርጎ ተወስዷል። በሌላ በኩል መድፈኞቹ አርሰናል ከ7 ዓመታት በኋላ ወደ ሩብ ፍጻሜ ተመልሰው ከታሪካዊ ባላጋራቸው ባየርን ሙኒክ ጋር ተገናኝተዋል። አርሰናል በሊጉ ያለውን ድንቅ ብቃት ወደ አውሮፓ መድረክ ይዞት መምጣት ይፈልጋል። ነገር ግን ባየርን ሙኒክ በሊጉ ውጤቱ ባይቀናውም በሻምፒዮንስ ሊግ ያለው ልምድ የሚናቅ አይደለም። በተለይም የቀድሞው የቶተንሃም ኮከብ ሃሪ ኬን ወደ ለንደን ተመልሶ አርሰናልን ለመፈተን መዘጋጀቱ ጨዋታውን እጅግ አጓጊ ያደርገዋል። አርሰናል የታሪክ ዕዳውን ይከፍላል ወይስ የሙኒክ የበላይነት ይቀጥላል? ወደ ስፔን ስናመራ ባርሴሎና ከፓሪስ ሴንት ጀርሜን ጋር ይጋጠማል። የፓሪሱ አሰልጣኝ ሉዊስ ኤንሪኬ የቀድሞ ክለቡን ባርሴሎናን የሚገጥምበት አጋጣሚ ልዩ ስሜት ይፈጥራል። ኪሊያን ምባፔ ወደ ሪያል ማድሪድ ከማምራቱ በፊት ለፓሪስ የሻምፒዮንስ ሊግ ዋንጫን ለመስጠት የሚያደርገው ጥረት ትልቅ ፈተና ይጠብቀዋል። የላማሲያ ወጣቶችን የያዘው የጃቪ ባርሴሎና ፓሪስ ማቆም ይችላል? በመጨረሻም ብዙም ትኩረት ባያገኝም ከፍተኛ ፉክክር የሚታይበት የአትሌቲኮ ማድሪድ እና የቦሩሲያ ዶርትሙንድ ጨዋታ ነው። ዲየጎ ሲሚዮኒ በሜትሮፖሊታኖ ያላቸውን የመከላከል ግንብ ተጠቅመው ወደ ግማሽ ፍጻሜ ለማለፍ ሲያልሙ፣ ዶርትሙንድ ደግሞ በሲግናል ኢዱና ፓርክ በደጋፊዎቹ ታጅቦ ድንቅ እንቅስቃሴ ይሞክራል። የተከበራችሁ የአውሮፕላስ ቤተሰቦች፣ ከእነዚህ 4 ታላላቅ ጨዋታዎች መካከል እናንተን እጅግ ያስፈነጠዛችሁ የትኛው ነው? የትኞቹ 4 ክለቦች ወደ ግማሽ ፍጻሜ ያልፋሉ ብላችሁ ትገምታላችሁ? የሪያል ማድሪድ እና የሲቲ ጨዋታ ውጤትስ ምን ይሆናል? ግምታችሁን በኮሜንት መስጫው ላይ አስፍሩልን። ቪዲዮውን ከወደዳችሁት ላይክ በማድረግ ለሌሎች እንዲደርስ አድርጉ። ስለተከታተላችሁን እናመሰግናለን።